ሰላም እንደምን አላችሁ? ባለም ዳርቻ ሁሉ ያላችሁ ውድ የበላይ ቮይስ ቤተሰቦቻችን ለሰዓቱ ያዝናችሁ መረጃዎች ተደማጭ እናደርጋለን። በቆይታችሁ ቪዲዮ ላይክ፣ ሼር፣ ቻናል ሰብስክራይብ ማድረጋችሁን እንዳትዘነጉ። ወደ መረጃዎች አመራን። ጠላትን ታርጌት ያደረገው የቦምብ ጥቃት መፈጸሙ ተሰማ። በእነማይ ወረዳ ወይራ ጉሪዛም ቀበሌው ውስጥ በትናንትናው ዕለት ከቀኑ 11 ሰዓት ተኩል በሻይ ቤት ሲዝናኑ በነበሩ ሚሊሻ ላይ በተሰነዘረ የቦምብ ጥቃት አንድ የአገዛዙ መከላከያ ሲሽን 6 የሚሊሻ አባላት ከባድና ቀላል ቁስለኛ ሆነዋል። ከነዚህም ውስጥ አንድ እግሩ የተቆረጠ የሚሊሻ መሆኑን፣ ሌሎች ቢቸና የመጀመሪያ ደረጃ ሆስፒታል መግባታቸውን ተረጋግጠዋል። የዚህ የቦምብ ጥቃት የተበሳጨው ጨፍጫፊ አገዛዙ ኃይል ከጉዳዩ ጋር የማይገናኙ ሁለት ንጹሃን ወጣቶችን ረሽኗል። ከዚህ ጋር ተያይዞ በንጹሃን ወንድሞቻችን ዛሬም ጠላት ባደረሰው ጉዳት መላው ህብረተሰባችን ከባድ ሐዘን መሆኑ ታውቋል። በስምንተኛ በላይ ዘለቀ ክፍለ ጦር ስር የምትገኙ በከተማም ሆነ በአንዳንድ የገጠር ቀበሌዎች ለምትገኙ ማህበረሰቦች በሙሉ ፋኖ ጠላት ይዞ በሚገኙ ቦታዎች ስር ያሉ ብርጌዶች ላይ በጠላት ላይ ያነጣጠረ የቦምብ ጥቃት ሊፈጽም ስለሚችል ከጠላት ጋር ምንም አይነት እንቅስቃሴ ይሁን አብሮ በመቀመጥ አብሮ በመጠቀም በሚፈጠረው ክስተት ኃላፊነት ራሳችሁን የምትወስዱ መሆኑን ፋኖ አሳስበዋል። ንጉስ ሚካኤል ኮር ከላላ ወረዳ ላይ በርካታ የጠላት ኃይል መደምሰስም ታላቅ ድልን ተጎናጸፈ። ተጠናክሮ በቀጠለው የህልውና ተጋድሎ ንጉስ ሚካኤል አሌ ኮር የኩሩ ቃኝ መብረቅ ክፍለ ጦር አዳራፕት ነው ብርጌድ ቃኝ ሸህ ጅብሪል ክፍለ ጦር አንደኛ ብርጌድ ጽናትና ንስር ሻለቆች በጋራ በመናበብ ከለላ ወረዳ በ25 ቀበሌና በዚያው በትናንትናው ዕለት ንጋት ጀምሮ እስከ 7 ሰዓት ተኩል በዘለቀው ከባድ ውጊያ በርካታ የፋሽስቱ ብልጽግና ቡድን ጥምር ሰራዊት በመደምሰስ ታላቅ ድልን ተጎናጽፏል። ከዚህ ከባድ ትንቅንቅ ነበልባሎቹ በትንሽ የሰው ኃይል በርካታ የጠላት ኃይል በማሽመድመድ ከ15 በላይ በመደምሰስና እስከ 30 የሚደርስ በማቁሰል ታላቅ ጀብድ ፈጽሟል። ድልም ተጎናጽፏል። ጠላት ከበባ ፈጽማለሁ ብሎ በርካታ ጥምር በብዙ አቅጣጫ ቢያሰልፍም ነበልባሎቹ በአርበኛ ከረም መሐመድና አርበኛ ጌትነት አበበ እየተመሩ በደፈጣና በመልሶ ማጥቃት ጠላትን አርበድብደውታል። የአፋብኃ በጎንደር የራስ አሞራ ኮር ሰራዊት በሰሜን ጎንደር ዞን አዳርቃይ ወረዳ ስር የምትገኘው ዛሬማ ከተማን በመቆጣጠር ያገዛዙ ወታደሮች ካምፕ ዶግ አመድ አድርጎታል። በርካታ ቁጥር ያለው የጠላት ኃይል ልክ እንደደረቀ ዛፍ ቅጠል ረግፏል። የተረፈውም እግር አውጭኝ ብሎ ፈርጥቷል። በአሁኑ ሰዓት ከተማ በቁጥጥራቸው ስር ያደረጉት የራስ አሞራ ውብነህ ልጆች ተቆርጦ የቀረው የጠላት ኃይል ካለ በመያዝ የአሰሳ ስራ እየሰሩ እንደሚገኙም የተገኘው መረጃ ያመለክታል። ከጠላት ጎን ለተሰለፉ ወንድሞች ወንድማዊ ጥሪ ይመለከታል። የአማራ ፋኖ ብሔራዊ ኃይል አፋብኃ ጎንደር የበጋሻው ክፍለ ጦር ዋና የትግል ዓላማችን ህዝባችን አስተባብረን የነጻነት፣ የእኩልነት፣ የፍትህ፣ የዲሞክራሲ፣ የእኩልና ሰብአዊ ክብሩን ዘለቂታዊ በሆነ መንገድ ማረጋገጥና ማጎናጸፍ እንደሆነ መላው ወገኖቻችን የሚገነዘበው የአደባባይ ሀቅ ነው ተብሏል። አሁን ላይ የአማራ ህዝብ የህልውና ትግል ማራኪ በሆነ መልኩ ቅርጽ በመያዝና አደረጃጀቱን የበለጠ በማዘመን እንዲሁም ህዝባዊ አሳታፊነቱን በማድረግ ትግሉን ጫፍ ለማድረስ ሌት ተቀን እየታገልን እንገኛለን። ይሁን እንጂ አማራ በአማራነቱ እየታደነ እየተገደለ ባለበት በዚህ ወቅት አንድ ላይ አለመታገላችን የህዝባችን የስቃይና የመከራ ጊዜን በእጅጉ አራዝሞታል። ለዚህም አንዱ አማራ 5 ጊዜ እየተገደለ ይገኛል። አንደኛ የመንግስት አገልጋይ ሚሊሻ በመሆን፣ ሁለተኛ ቅጥረኛ የጥፋት አስፈጻሚ አድማ ብተና በመሆን፣ ሶስተኛ በኃይል የሚሆን በሁኔታ መከላከያ ሰራዊት በመሆን፣ አራተኛ ንጹህ አርሶ አደር አማራ በመሆን ብቻ እንዲሁም መደበኛ ፖሊስ በመሆን 5 ጊዜ የመሞት መደብ ተዘጋጅቶለት በገዛ ሀገሩ የተገደለ መሆኑን ለህዝባችን መንገር ለቀባሪ ማርዳት ነው ብለዋል። ለዚሁም ትልቁ መብት የአማራ ነህ ተብሎ ለሚገደለው ህዝብ አማራ ሆኖ በአንድነት መቆምና በጋራ መታገልና ማታገል በመሆን አማራጭ ሳይሆን የግዴታ ውዴታ መሆኑን ህዝባችን አማራ ሆኖ ሳለ በጠላት ከዳሚነት የሚያገለግሉ ወንድሞቻችን ከልብ ሊገነዘቡ ይገባል። ስለሆነም በየትኛው መንገድ ከመንግስት ጋር በመሰለፍ ወገኖቻችንና ህዝባችሁን ማሰቃየት፣ በመግደል፣ በማሰርና በማሳሰር ስታደርጉ የቆያችሁ ሩታዊና ይሁዳዊነት ከአባቶቻችሁ ያልተወረሰ የባንዳነት ተግባር በመሆን ህዝባችሁንና ተቋማችሁን የአማራ ፋኖ ብሔራዊ ኃይል ጎንደር የበጋሻው ክፍለ ጦር በይቅርታ ባይነት የአባቶቻችሁን ብሔር ከወገናችሁ ጎን እንድትሰለፉ ስንል በአጽንኦት ጥሪያችንን እናቀርባለን።
ወደ ትግላችን ለምትቀላቀሉ የሚሊሻ የአድማ ብተና የመደበኛ ፖሊስን የመከላከያ ሰራዊት አባላት ወደ ተቋማችን የአማራ ፋኖ ብሔራዊ ኃይል የጎንደር የበጋሻው ክፍለ ጦር ስትመጡ መታገል ፍላጎት ካላችሁ ከነትጥቃችሁ በመረጣችሁትና በወደዳችሁት አደረጃጀት ውስጥ በመግባት ወሳኝና ታሪካዊ ትግል አሻራችሁ እንድታሳርፉ በመከላከያ ሰራዊት አባላት ሆናችሁ ከየትኛውም የሀገሪቱ ክፍል የመጣችሁ ወንድሞቻችን ወደ ተቋማችን የመጣችሁ እንደሆነ ከኛ ጋር የመታገል ፍላጎት ካላችሁና የነገይቱን የተባበረች ኢትዮጵያ በጋራ ነጻ ለማውጣት የምንታገልበት የትግል ሁኔታ እንድትፈጥሩ ከነትጥቃችሁ በየትኛውም አደረጃጀት እንደ መክሊታችሁ የምትመደቡ መሆኑን እየገለጽን ይህ ካልሆነና ወደ ቤተሰቦቻችሁ የመሄድና የማረፍ ፍላጎት ካላችሁ የምትመለሱበት ምቹ ሁኔታ የምንፈጥር መሆኑን እንገልጻለን። የአድማ ብተና የሚሊሻና የፖሊስ አባላት እያደረጋችሁ ያላችሁት ወገንን የመውጋት ተግባር በመተው ወደ ትግል የመምጣት ፍላጎት ባይኖራችሁም እንኳን ከስራችሁ በመውጣት ቤታችሁ እንድትቀመጡ ትጥቃችሁን የምናስወርድ መሆኑን እናሳውቃለን። የንግድ ባንክ ሰራተኞች የሐኪሞች ጥያቄ የኛም ነው በማለት ጥያቄ ማንሳታቸውን ጀምረዋል። እስካሁን ባለው የስራ ዘርፍ ሐኪም፣ መምህር፣ ባንክ ሰራተኛ ትግሉን ተቀላቅሏል። በዚህም የሚቀጥል ይሆናል። የአዲስ አበባ ከተማ አስተዳደር በዛሬው ዕለት አጠቃላይ መምህራን ስብሰባ ጠርቷል። በስብሰባው መቅረትም ሆነ ማርፈድ የማይቻል ያሳሰበ ሲሆን ለሚፈጠረው ችግር ትምህርት ቤቱ ኃላፊነቱን ይወስዳል ብሏል። ስልክ መያዝ ማስፈቀድ አይቻልም። ብልጽግና በየትኛው መንገድ በየትኛው መዋቅር መጥቶ ለመትረፍ ቢሞክርም ለአንዴና ለመጨረሻ ጊዜ መሰናበቱ ሩቅ አይደለም ተብሏል። የቀድሞቹ የአማራ ልዩ ኃይል ኮማንዶ አሰልጣኝና አመራሮች ወደ አንድ ማዕከል የተሰባሰቡ ይገኛሉ። የቀድሞ የአማራ ልዩ ኃይል ኮማንዶ አሰልጣኝና አባል ኮማንዶ ዮናስ አዳነ ከአፋብኃ በወሎን መቀላቀሉን በወሎ የስልጠና መምሪያ ክፍል የተገኘው መረጃም ያመለክታል። ኮማንዶ ዮናስ አዳነ አሉ ከሚባለው ኮማንዶች አንዱ እንደሆነም ተናግረዋል። በተመሳሳይ የቀድሞ የአማራ ልዩ ኃይል መብረቅ ኮማንዶ ክፍለ ጦር አባልና አመራር የነበረው ኮማንዶ ባምኒያ ከሳምንታት በፊት የአፋብኃ በወሎ መቀላቀሉን በላይ ቮይስ በወቅቱ መዘገቡ ይታወሳል። አዲስ ከተቀላቀሉ ኮማንዶ ስፔሻል ኮማንዶ አሰልጣኙን ኮማንዶ ሰልፍ አስማር ወይም የአፋብኃ በወሎ ስልጠና መምሪያ ኃላፊ ቀኝ እጅ ነው ተብሏል። ምስራቅ አማራ ኮር 2 ዞብል አምባ ክፍለ ጦር ቆቦ ከተማ ዙሪያ ታላቅ ጀብድ በመፈጸም ድልን ተጎናጸፈ። ተጠናክሮ በቀጠለው የህልውና ተጋድሎ ምስራቅ አማራ ኮር 2 ዞብል አምባ ክፍለ ጦር አንደኛ ሻለቃ ቃኝ ግንቦት 3 2017 ዓ.ም አመሻሽ ቆቦ ከተማ ሆርቦት አዲሱ ሰፈር ላይ የደፈጣ ጥቃት በመፈጸም በርካታ ዙፋን ጠባቂ ሰራዊት ሙትና ቁስለኛ በማድረግ ታላቅ ጀብድ መፈጸም ድል ተጎናጽፏል። ይህንንም አስቀድመን ዘግበን ነበር። ጠላት ቆቦ ከተማ ቅርብ ርቀት ጥቁር አስፓልት ላይ የተመታው ጠላት በእጅጉ የተደናገጠ ሲሆን የማጥቃት እቅዱም በተደጋጋሚ የደፈጣ ተቀናጭፎበት ተወለክልኮ ይገኛል። ከዚህም ጠላት በውጊያዎች በመንገድ በተዳከመበት በደፈጣ የተመታ ተሰላሽቶ በርካታ አካባቢዎች የተበተነ ፋኖን እየተቀላቀለም ይገኛል።